ደስ ብሎኝ ኢየሱስ ናፍቆኝ እሁድ ዕለት ቤተክርስቲያን ለመሄድ ቃል እገባለሁ። በዚህም ከእንዳልክ ጋር አንድ ቤተክርስቲያን በመሄድ ነቢይ ጥሌ በሚያገለግልበት ቤተክርስቲያን ለመገኘት ቃል እገባለሁ። ኢየሱስ ጌታ ነው። አሜን። ቻው በቃ ወድሻለሁ። እሁድ ቸርች ጌታም ቸርች እውነቴን አንዴ ቃል ገቡች። ወዶታለሁ። ያብስራዬ ይመቸት። ወዶታለሁ። ስሞት ወደ ዘላለማዊ ሞት መሄድ አልፈልግም። ወደ ዘላለማዊ ህይወት እንድገባ እንዴት ነው እግዚአብሔር ቃል መሰከረ? ስትጀምረው ራሱ በመዳን ነው የምትጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወዷል የሚያለው የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ ሲናም ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ደስ ብሎኛል። በመጀመሪያ ደረጃ በጣም ይሄንን ጥያቄ ስለጠየቅ ደስ ብሎኛል። እኔ ከራሴ አንስቼ ወይም ደግሞ የሃይማኖት ተቋም ካለውበት ቤተ እምነት ድርጅት ምናምን ተነስቶ ምነግር ነገር የለም። ከዚህ መጽሐፍ ተነስቼ ግን ነገር አለ። ይሄ መጽሐፍ ሰዎች እንዲድኑ የተዘጋጀላቸው አንድ እውነተኛ ነገር እንዳለ ይናገራል። በመጀመሪያ ደረጃ ዮሐንስ ወንጌል ምዕራፍ መጽሐፍ ቅዱስ አይደለ? መጽሐፍ ቅዱስ የተገናኘሁት ኢየሱስ ርዕስ ስለሆነ ነው እንጂ ኢየሱስ ርዕስ ባይሆን አልገናኝ ደስ አይለኝም። እኔ እውነቴን ነው የምለው። የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም። ኢየሱስ ባለበት በዛ ደስ ነው እና ይሄ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል ዝግጁ ነው እና ቴዲ ጥያቄ አንስቷል። እስቲ ንገሩኝ እና ወደ እናንተ ወሰዱኝ ስላዩ እኔ ወደ ማንም ልወስደው አይደለም። እኔ ወደ ኢየሱስ ልወስደው ነው የመጣሁት። እናንተን አላውቅም እና ደስ ብሎኛል በድጋሚ ስለተገናኘን። ከታላላቆቼ ስለሆኑ ኤርሚን በእድሜ በልጠዋል። ፈለገ ትበልጠኛለህ በእድሜ አትዋሽ። አዎ እኔም እንደሚበልጥ ሰው እኮ ነው አክት ማድረግ ችግር የለም። ይበልጣል በእድሜ ስለሚበልጠኝ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር። ከዛ ሌሎች ስለ ኢየሱስ ብቻ ሌላ ወሬ አልፈልግም። እኔ ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው የሚለው። የሚያድን ኢየሱስ ስለሆነ ለማንኛውም ተባረኩ። መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ህይወት እንዲሁ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳልክ አንተ ስለምትፈጥር ችግር የለውም። እኔ ቀስ እያልኩ ልንገርህ የሆነ ልባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልንገርህ ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣለናል እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖሩ ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ እንዴትኛው ቅርንጫፍ ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል። እነርሱን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መስራት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ታምሱ ሰሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው።
እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴሪሻ ዛሬ መጥቶ በክርስቶስ ኢየሱስ ካመነ በኋላ ኦኬ በንስሐ ሕይወት ተመላልሶ ከቀድሞ ኃጢአቱ ርቆ እንደ ማርያም ዘኔን ማለት ነው እንደ ባለሽቷ ማርያም ወይም ደግሞ እንደ መቅደላዊት ማርያም ልክ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ በክርስቶስ ኢየሱስ አምና ኃጢአቷ ሁሉ ተሰሪውላት በክርስቶስ ያመነች ቅድስት ሴት እንደሆነች ሁሉ ቴሪሻም ተመልሶ እንደ ሉጥ ሚስት ወደ ኋላ መሄድ የለበትም ማለት ነው። በክርስቶስ ኢየሱስ ያምናል፣ ከዛ በበጎ ስራ ይጸናል። በበጎ ስራ የማይጸና ከሆነ ግን ዞሮ ዞሮ ማመኑ ብቻውን የዘላለም ሕይወት ያሰጠው። ስለዚህ ልክ ቁጥር 2 ላይ የተጠቀሰው ይላል ይወገዳል። እና ቴሪሻ ይሄን ሐሳቤ ምናልባት በኋላ ላይ ሌሎች ሐሳቦች ሲነሱ ደግሞ ጨመርመር አደርጋለሁ። አንድ ጥያቄ ስትና እኔ በደንብ ነው በነገራችሁ ላይ ማደምጠው። እሺ እየቀለዳችሁ እንዳልሆነ ነው ተስፋ ማድረግ የቁም ነገር ነው። ብዙ ነገር ነው ይቀለዳል፣ ግን የእግዚአብሔር ቃል ስለሆነ የሚታመኑ የሃይማኖት ጉዳይ ስለሆነ ብዙ ሰዎች እዚህ ጋር 2400 ሰዎች እያደመጧችሁ ነው። እናንተ ጋር ምን ያህል ሰዎች አሉ? ሲደማመሩት በጣም ብዙ ሰዎች ነው የሚያዩት እና ከተቀመጥን አይቀር እኔ እንኳን ዛሬ ባልመጣ ወደ እናንተ የሚመጡ ሰዎች ይኖራሉ። እነሱ ቢያንስ መዳንን ቢሆን የሚጠቀምበት ቁም ነገር ታረመኛለህ። የክርስትና ሕይወት ስትጀምር ከድህነት ነው የምትጀምረው አልኩኝ። ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል። አንደኛ ሁለቱ ነገሮች አይጋጩም። ሌላኛው ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ኦኬ መልካም። እሺ ቴሪሻ መጽሐፍ ቅዱስ ይዛል አለ አጠገብ? እሺ በኋላ ላይ መሰጠን ጥቅስ ታወጣና አንተ ታነበልናለህ። የክርስትና ሕይወት ሲጀመር በራሱ ያንን ሕይወት የምንጀምረው በመዳን ያልነው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን ስለቆረሰልን ደሙን ስላፈሰሰልን ነው። which means ናችን ታሰብራለች። ስለዚህ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሪያ አባቱ ከአብ ከባሪያ ወጡ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ኦኬ ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ሕይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለሁ ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰብነው እንደዚህ አይነት ትምህርት የለም። በቃ አንዴ ድኛለሁና ከዛ በኋላ በቃ ምንም አይነት ነገር ብሰራ ምንም አይነት ነገር ባደርግ ይሄ ድነት አይነጠቅም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሶሎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሐሳብ ይጋጫል ከዚህ ሐሳብ ጋር አልከው። እስኪ ሁለት የመጽሐፍ ቅዱስ ሐሳቦችን እናንሳ። አንደኛ በመጀመሪያ ያነሳሁት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ራስህ አበበው እስኪ። የዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር 2 ላይ ያለውን አንብበልኝ። ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። በቃ ቁጥር 1 ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለውን which means በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ቴዲሻ ሲያምበው በእኔ ያለውን መልካም ፍሬ የማያፈራው ምን ይላል? የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለውን መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ ይወገዳል። ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባቴ አብዝቶ እንዲያፈራ ያጠራዋል።
ቁጥር 2 ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ወይ አላዳነው? እሺ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬ ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አይለው? አያድነውም። ሌላ አንድ ጥቅስ እንጀምር እስቲ። የያዕቆብ መልእክት ምዕራፍ 2ን አውጣው። ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው። ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ ማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ ተነስቶ ምን ይለናል? ወንድሞች ሆይ እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደውም እንዲያጠነክርልን ቁጥር 20 አንብባት። እዛው ላይ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ምን ይላል ቴዲሻ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው ቴዲሻና ከአነሳን የመጽሐፍ ቅዱስ ሐሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ሕይወትን አያገኝም፣ ፈጽሞ አያገኝም። ስለዚህ ቴዲሻ የዘላለም ሕይወትን ለማግኘት ቅድም እንዳለው በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ሱት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቅድም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜቴነት ለክርስትና ጸር ነው እና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ። ነገር ግን የቅዱስ ቤተክርስቲያናችን ትምህርት በሊናል እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምልህ ቴዲሻ፣ ይቅርታ ነገር አበዛው። ከዛ ለወንድሞች እድል ሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሐሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልግ የዘላለም ሕይወት እንደፈለገ አንተው ደግሞ ደቂቃውን ተጠቀምበት። እሺ ተባረክ ቴዲ፣ በጣም ደስ ብሎኛል። እዚህ ያላችሁ ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። ፈለገዬ ስላየው ደስ ብሎኛል ከረጅም ጊዜ በኋላ። ኤርሚዬ እንደዛው በጣም ነው የምወዳችሁ። እኔ ስለ ኢየሱስ ላውራ ነው የመጣሁት። ኢየሱስን በጣም ስለምወደው አደገኛ ፍቅር ውስጥ ስላለው ከኢየሱስ ጋር ስለሱ ልንገር። መዳን በኢየሱስ ስለሆነ እንግዲህ እግዚአብሔር የዘላለም የማዳን እቅዱን በልጁ በኢየሱስ ክርስቶስ በኩል ነው የገለጠው። እንደገና ሰዎች እንዲድኑ የተደረገበትም አንዱ መንገድ ኢየሱስ ነው። ከዚህ በኋላ እግዚአብሔር ለማዳን የሚልከው ምንም አይነት መልአክ ምንም አይነት መልእክት የለውም። ኦልሬዲ ኢየሱስ መጥቷል። ሰዎች በክርስቶስ ኢየሱስ በመስቀል ስራ በማመን ብቻ የዘላለም ድነት ያገኛሉ። ኢየሱስ እንግዲህ ወልደ እግዚአብሔር ነው። ከአባቱ ጋር ለዘላለም ማንም በማይቀር ብርሃን ውስጥ አብሮ የሚኖር ነው እና መለኮትነቱ ላይ ስጋን ጨምሮ ነው ኤግዚስት ያደረገው። ይሄንን ክርስትና ቤዝድ ያደረገው ኢየሱስ ላይ ነው። ኢየሱስ ከሌለ ክርስትና የለም። ባይዘው ቴዲ ክርስትና የሚለው አስተምሮም እምነትም የመጣው ኢየሱስ ስላለ ነው። ከኢየሱስ ውጪ ምንም አይነት ክርስትና የለም። በመጀመሪያ እንዲታሰብ ፈልጋለሁ እና ኢየሱስን ስለምወደው ስለ ኢየሱስ ላውራ። መዳን በኢየሱስ ስለሆነ መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ ይላል መጽሐፍ። በእርሱ የሚያምን ሁሉ በማን? በኢየሱስ። በኢየሱስ ምን የሚል? በኢየሱስ የሚሰራ፣ ለኢየሱስ የሚሰግድ፣ ለኢየሱስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እግዚአብሔር እንዴት ወደደው? ለምን ወደደው? ለማዳን ወደደው።
ለማዳን የወደደው በማን ነው? በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለው። መጽሐፍ ከዚህ ነው የሚነሳው። ስለዚህ እግዚአብሔር የማዳን እቅዱን የገለጠው በልጁ በኢየሱስ ክርስቶስ የመስቀል ስራ በኩል ሰው በኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። እኔ አይደለሁም መጽሐፍ ነው ያለው። እና በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር ጌታችን ኢየሱስ ክርስቶስን ለመዳን መንገድ አድርጎ ምክንያት አድርጎ ሲልክልን ማረጋገጫው ምንድን ነው? ከየት አንስተህ ነው ይህን ነገር የምታወራው? እንዳልክ ዝም ብለህ ነው የምታወራው። አይ ማየውን ነገር ነው የምታወራው ካልከኝ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አስቀድሞ ቃል የነበረው እሱ ስጋን ለብሶ 14 ላይ ወረድ ስንል ስጋን ለብሶ በመካከላችን ተገኝቷል። ይህ ስጋ የለበሰውን ለእግዚአብሔር ቃል ወይንም ኢየሱስ የመጣበት አንድና አንድ ዓላማ እኛን ለማዳን ነው። ስለዚህ እኛን ለማዳን የመጣው ኢየሱስ እንግዲህ ለማዳን ዝም ብሎ ወዳችኋል ብሎ አይደለም ያዳነን። ሁላችንም እንደምናውቀው የክርስትና መሰረት የምንለው ትምህርት ላይ ሁላችንም እንደምናውቀው ኢየሱስ ክርስቶስ እንዲሁ ወዳችኋለሁ ብሎ አላዳነንም። እንዲሁ ከቤተልሔም ቅፍርናሆም፣ ከቅፍርናሆም ቤተሳይዳ፣ ከቤተሳይዳ ገሊላ፣ ከገሊላ የሆነ አውራጃ በእግሩ ሄዶ እንዲሁ አይደለም ያዳነን፣ ሞቶ ነው ያዳነን። የክርስቶስ ኢየሱስ የመስቀል ስራ ለምን ተፈለገ? አስቀድሞ እግዚአብሔር ሰውን ለማዳን ምድር ላይ በብዙ ነገር ተሞክሯል። የነቢያት ተሞክሯል፣ የቀደሙ አባቶች ተሞክሯል፣ ክህነታቸው ተሞክሯል። እግዚአብሔር መጽሐፍ ቅዱስ ሲናገር ጽድቃቸው የመርገም ጨርቅ። ኢየሱስ የመጣበት ብቸኛ ምክንያት ፐርፌክት መስዋዕት ስላልተገኘ ነው። ባይዘው ሰውን ለማዳን ብቁ የሆነ አልተገኘም። የነቢያት ጽድቃቸው የመርገም ጨርቅ ነው። የካህናት ክህነታቸው እንዲሁ ከንቱ ነው። ምክንያቱም ከሞት አላዳናቸውም። አሁን ካህን ተፈልጓል። በብሉይ ኪዳን ይሞታሉ። ቴዲ ካህን ተፈልጓል። ቤተ መቅደስ ይገባሉ። ሊቀ ካህኑ ይገባል። ሻኩራ የሚባል እግሩ ላይ ይታሰራል። ይገባል። ኃጢአት ካለበት ይሞታል። እዛው ቅድስተ ቅዱሳን ውስጥ አይቆይም። ሻኩራ እግሩ ላይ የሚታሰረው ሻኩራ ማለት የህይወት ድምፅ ማለት ነው እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው እዛ ይቆያል፣ ከሌለው ይሞታል። ስለዚህ ይሄ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው። ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳዳነ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንደወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበርነውም። ኢሳይያስ ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው ይህን ትንቢት የተናገረው እና የሚያወራው ስለ ኢየሱስ ነው። እና ኢየሱስን ሚስ ያደርጉታል ብሎ ነው ትንቢት የሚናገረው። ማን ነው ሚስ የሚያደርገው ኢየሱስን? ወይም ኢየሱስን ማያውቀው የቤተ መቅደሱ ጠበቆች ሚስ ያደርጉታል። ለዛ ነው ኢየሱስ ቤተ መቅደስ ካሉ ካህናት ይልቅ ለአሳ አስጋሪ የተገለጠው። ማቴዎስ 16:16 ጴጥሮስ የሚባል አሳ አስጋሪ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ያለው በመንፈስ ቅዱስ ብርሃን ነው እንጂ ቤተ መቅደስ ያሉ ካህናት ኢየሱስን ሲስቱት አናቀውም። ሙሳሌ ይሄንን ሰው አናቀውም፣ በርባንን ፍታው፣ ይሄንን ሰው ስቀለው፣ አናቀውም፣ ከአብርሃም በፊት ነበርኩ ይላል። ራሱን ከሙሴ በፊት ነበርኩ ይላል። የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካከል። ስቀለው ሲሉት ጴጥሮስ ኢየሱስን አወቀው። ማቴዎስ 16 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የተዘረጋ እግዚአብሔር ክንድ ኢየሱስ ነው። ባይዘው የገዛ ክንዱ መዳድ አደረገች የተባለው የእግዚአብሔር የተዘረጋ ክንድ ኢየሱስ ነው። ይህ ኢየሱስ ለማዳን መጣ እና ሚስ አረጉት፣ አላወቁትም። የቤተ መቅደስ ጠበቆች ናቸው። ታቦት እጃቸው ላይ ነው። ጥምጥም አድርገዋል፣ ፕሮቴክት አድርገውታል እና ኢየሱስን አይወዱትም፣ አይቀበሉትም፣ አይፈልጉትም። ለምን? ህጋቸውን ሽሮታል። እና አንዳንድ ጊዜ እንደውም ኢየሱስ አለፍ አለፍ ብሎ እናንተ በኖራ የተለሰናችሁ መቃብር ናችሁ ይላችኋል። እንዲሁ አብርሃምን እወዳለሁ ትላላችሁ እንጂ ያው እናንተ ከአባቶች ከአብርሃም አይደላችሁ፣
ከዲያብሎስ ናችሁ ብሎ ሊትራሊ ጌታ ኢየሱስ ክርስቶስ እነዛን ሰዎች ተናግሯቸው እና ኢየሱስ ስጋ ለብሶ መጣ። ቅድም ተናግሬያለሁ። አይናው ደስ አይልም ለአንዳንድ ሰዎች ኢየሱስ ግን ለኔ ደስ ስለሚለኝ ላወራ በእውነት በጣም ስለምወደው ቴዲ ደቂቃ ከሰጠኝ ስለ ኢየሱስ ብቻ አውርቼ ልሙት። እንደው የሚቋረጥ ነገር ካለ እስትንፋስም ካለ ስለ ኢየሱስ ነግሬ ይቋረጥ። ኢየሱስ ጌታ በቂ ደቂቃ አለ። ማንም ኢንተራፕት አያደርግም። ዘመን ይባረክ እና ጌታ ኢየሱስ እንግዲህ በዚህ ሁኔታ ሁሉ ኢሳይያስ አስቀድሞ የተናገረውን ትንቢት መሰረት አድርጌ ወደ አዲስ ኪዳን እመጣለሁ። ኢሳይያስ 53 በብሉይ ኪዳን የተጻፈ የአዲስ ኪዳን መግለጫ ነው። ባይዘው ኢየሱስ ማን እንደሆነ አዲስ ኪዳንን ባታነብ እንኳን በኢሳይያስ 53 ላይ ታገኘዋለህ ኢየሱስ እና ከ53 ላይ ኢሳይያስ ከገለጠ በኋላ ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችን ተቀበለ ይልና ማን ነው የተቀበለው? ማን ነው የተቀበለው ሲል እንደው እንደ ቡቃያ ከደረቅ መሬት እንደ ስር አድጓል፣ መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ የተናቀው እሱ እኛም ባየነው ጊዜ ያላከበርነው አው ምን አረገ ሲሉት በእውነት እሱ አው ደዌያችንን ተቀብሏል። ኢየሱስ ደዌን ነው የተቀበለው። የማንን ደዌ? የሰው ልጆችን ሁሉ ደዌ፣ በስሙ የሚያምኑትን ሁሉ ደዌ ሰብስቦ ኢየሱስ ተቀበለ። ቀጣይ ምን አረገ እንዳልክ ሕማማችንን ተሸከመ። ቀጣይ ኢየሱስ ጌታ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተሸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኦኬ፣ ይህንን ኢሳይያስ ከ700 ዓመት በፊት አሻግሮ ነው ይህን ትንቢት የተናገረው እና ይሄ ትንቢት በአዲስ ኪዳን ተግባራዊ ሆኗል። ኦፍ ኮርስ እንዴት? ኢየሱስ ተንቋል፣ ተጣልቷል፣ አይወዱትም ነበር፣ አይወዱትም እና ብዙ ጊዜ ሊገሉት ይፈልጉት ነበር የሚል ጥቅስ አለ። ባይዞ መጽሐፍ ቅዱስ ጌታ ኢየሱስን ሊገሉት ሊትራሊ ይፈልጉት ነበር። ጊዜው ስላልደረሰ አላገኙትም። ገና የመጀመሪያ ትምህርቱን ጌታ ኢየሱስ በምኩራብ ኢሳይያስን ገልጦ ሲያነብ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ሲጀምር በምኩራባቸው ስርዓት መሰረት የኢሳይያስ ትንቢት ይነበባል እና ጌታ ኢየሱስ ክርስቶስ ሊያነበው በምኩራባቸው እና የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ባይዘው የትንቢቱ ተፈጻሚ ኢየሱስ ነው። ያ ትንቢት ለኢየሱስ ነው የሚያለው። ምክንያቱም ሕመሞችን ይፈውስ ዘንድ፣ ድውያንን ያነጻ ዘንድ፣ አንካሶችን ያራምድ ዘንድ፣ አይነ ስውሮችን ያበራ ዘንድ የተላከው የመጨረሻው መሲህ ኢየሱስ ነው እና ይህንን ሲያነብ ኢየሱስ እንደ ሌሎች አንባቢያን አይደለም ያነበበው፣ ራሱን አስገብቶ ነው ያነበበው እና ከምኩራባቸው አንስተው ወደ ገደል ሊከቱት ፈለጉ የሚል ጥቅስ አለ። እና ብዙ ጊዜ ኢየሱስን ሊገሉት ፈልጓል። አይወዱትም፣ አይፈልጉትም። ቢወጣ ደስ ይላቸዋል፣ ሊያዩት አይፈልጉም። በጣም ብዙ ነገር አድርገውታል ኢየሱስን። እና አንዳንድ ሰዎች ቴዲዬ የእናንተ አምላክ ጀስት ዝም ብሎ ነገር ነው ይላሉ እና ይበላል ይጠጣል የእናንተ አምላክ እንደዚህ ነው ይላሉ። ያቃልሉት መስሏቸው ነው። ኦፍኮርስ የኛ አምላክ በልቷል፣ ጠጥቷል። ፍጹም ሰው ፍጹም አምላክ ነው። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ ይህንን ሁሉ ካረገ በኋላ ኢየሱስ ክርስቶስ በመስቀል ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ብዙ ነገር አድርጓል ኢየሱስ እና ይህንን መንገድ ሁሉ አልፎ በመስቀል ላይ ተሰቀለ። እግዚአብሔር ሰዎችን ማዳን ፈለገ፣ ልጁን ላከ። እግዚአብሔር ከእሳት ለማውጣት ቴዲ በብሉይ ኪዳን ከአንበሳ ጉድጓድ ለማውጣት መልአክ ልኳል። ባህር ለመክፈል ሙሴ በትር ይዟል። ብዙ ነገር ለማድረግ እግዚአብሔር ብዙ ሰዎችን ልኳል። ለማዳን ግን ራሱ ነው የመጣው። በደንብ ትኩረት አድርጉ ጋይስ። በጣም ቢኬርፉል ክርስትና ላይ በጣም ተጠንቀቁ። እግዚአብሔር ሰውን ለማዳን መልአክ አላከም። ሰውን ከኃጢአት ለመታደግ ነቢይ አላከም፣ ልጁን ነው የላከው። ክርስቲያኖች ቢኬርፉል፣ ሪል ክርስቲያን የምትሉ ቢኬርፉል። እግዚአብሔር ሰዎችን ከኃጢአት ለማዳን የላከው መልአክ የለም። ራሱ
ከእርሱ ነው የመጣው ወልደ እግዚአብሔር። ተጠንቀቁ ክርስትና ላይ። ይህ በመጀመሪያ ቃል የነበረው ዮሐንስ 1 ላይ የተገለጠው ኢየሱስ ስጋ ለብሶ በመካከላችን ላይ የተገለጠው የማይዳሰሰው የተዳሰሰው በጠባብ ደረት በአጭር ቁመት የተወሰነው እዚህ ነው ተብሎ የማይሰበሰብ እሱ የተሰበሰበው ከገሊላ ቅፍርናሆም የሆኑ እዚህ ግባ የማይባሉ በትምህርት ደረጃቸው እዚህ ድረስ የማይባሉ አንቱ ያልተባሉ ሰዎችን አሳጋሪ፣ ቀራጭ፣ ቀናተኛ ወዘተረፈ ሰብስቦ 12 አስከትሎ በቤተልሔም ብቅ ያለው እሱ ወልደ እግዚአብሔር ስጋ የለበሰው ለማዳን ነው። በጣም ቢ ኬርፉል። ኢየሱስ የመጣው ባህር ላይ መራመድ ምን ማለት እንደሆነ ይነግረናል። ኢየሱስ ታርጌትሊ የመጣው እውር ለማብራት አይደለም፣ ለመሞት ነው። ሞቶ ሊያድነን ነው። በጣም ቢ ኬርፉል ጋይስ። እኔ ሁል ጊዜ ነው የምናገረው፣ ሊትራሊ ኢየሱስ ጌታ አይደለም የሚል ሰው ይቀለኛል። ኢየሱስ ጌታ ነው እንትናም ከሚል ሃይማኖተኛ በጣም ለማውራት ግራውንድ አለኝ፣ ኮመን ግራውንድ። ኢየሱስ ጌታ አይደለም ብሎ ጠርዝ ያዘው ሰው ጋር አትሊስት ይሄን ገልጫ ያወራለሁ። ኢየሱስ ጌታ ነው ስትለው አሜን ብሎ እገሌም ጌታ ነው ከሚል ሰው ጋር ግን ልስልስ ሃይማኖተኛ ጋር ግን አይ ኬንት ጋይስ ቢ ኬርፉል ባይ ዘ ወይ፣ በጣም ተጠንቀቁ። ኢየሱስ ይሄን ሁሉ ሳክሪፋይ የከፈለው ምንም ፈልጎ አይደለም። ሰው መሆን ምን እንደሆነ ለማየት አይደለም የመጣው። መለኮትነቱ ላይ ነው ሰውነት የጨመረው። ሰው መሆን ምን ይመስላል ለማለት አይደለም ኢየሱስ የመጣው፣ ሊያድነን ነው የመጣው። የሚያድነን እንዲሁ አይደለም፣ ሞቶ ነው። መጽሐፍ ነው የሚናገረው። ከራሴ የጨመርኩት ነገር ካለ ጴንጤዎች አስቆሙኝ። እንዳልክ እየቀባጠረ ነው ብሎ የሚያስብ ሰው ካለ ያስቆመኝ። ኢየሱስ የመጣው ሞቶ ሊያድነን ነው። እንዴት ነው ምድኑት? በዚህ ኢየሱስ እንዴት ነው ምድነው? መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ከቁጥር 10 አሁን የዘረዘርከው ኢየሱስ ይሄ በጣም ብዙ ደቂቃ ያወራለት ኢየሱስ አሁን እንዴት ነው የሚያድነው? ኦፍ ኮርስ እንዴት ነው የሚያድነው? ኦኬ እሱ ሞቷል። እኛ ምን እናርግ? እሱ ተገርፏል። እሱ ተሰቃይቷል። እሱ ደሙን አፍስሷል። እሱ ጀርባው ተጠልጥሏል። አጥንቱ ተቆጥሯል። ከወንበዴ ጋር ተሰቅሏል። አቃስቷል። ተቀምቷል። አባቶ ለምን ተውከኝ ብሎ ጮኋል። እኛ እንዴት እንዳን እሱ ይሄን ሁሉ ካረገ በኋላ መጽሐፍ እናንብባ። ኤፌሶን ምዕራፍ 2 ከቁጥር 10 ጸጋው በእምነት ኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ አንብብ። ጸጋው በምን በቁርባን ጸጋው በስግደት ኖ ጸጋው በመዝሙር ጸጋው በጾም ኔቨር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳንከው በጣም ቆንጆ ስለሆንክ አይደለም። የእግዚአብሔር ጸጋ ሰውን የሚያድን ነው። ቲቶ ምዕራፍ 1 እንሂዳ። ይህ ጸጋ ምንድን ነው ስራው? መጽሐፍ ቅዱስ ቲቶ ላይ ሐዋርያ ቅዱስ ጳውሎስ ለቲቶ ደብዳቤ የጻፈበት። ቲቶ በጌታ የተወደደ ወንድማችን ነው። ግሪካዊ ነው። አልተገረዘም። በቲቶ ጉዳይ ብዙ ክርክር ተነስቷል። ቤተክርስቲያን ብቻ መጽሐፍና ወደ በኋላ እናወራለን። እኔው ቲቶ ይህ ጸጋ ያዳነው ጸጋ በእምነት ያዳነው ጸጋ ምንድን ነው ስራው? ቲቶ ምዕራፍ 2 ቁጥር 11 ኢየሱስ ጌታ ነው። ቆሽ ክብር ለኢየሱስ ነው። ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የእግዚአብሔር የሰዎችን ሁሉ የሚያድን ቅድም ያነበብኩልህ ኤፌሶን ላይ ቴዲ ቅድም ጸጋው በእምነት አድኗቸዋል የተባለው ያ ጸጋ ምንድነው ስራው ካልከኝ ጳውሎስ ለቲቶ እንደዚህ ይላል። ሰዎችን ሁሉ የሚያድን ምን የሚያደርግ የሚያድን ምን ጸጋ ምን ሆኗል? ተገልጧል። እንደዚህ ነው የሚለው ጳውሎስ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። አንዳንድ ሰዎች ጴንጤ ድኛለሁ ብሎ እንደፈለገ ይሆናል የሚባል ጴንጤነት የለም። ወንድማችን ፈለገ በህይወቱ ስተዋቅም አሁን ሳተ። ጴንጤ ድኛለሁ ብሎ እንደፈለገ ይሆናል እንደፈለገ የሚባል ጴንጤነት የለም። እኔ በህይወቴ ጾም ያወቁት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦብቪየስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም። መንገድ አያዘጋም። አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦብቪየስሊ ኦፍ ኮርስ የጴንጤ ጾም እንደዛ አይደለም። ኦፍ ኮርስ ለዛ ነው ጴንጤ አይጾም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለምን ይሰራ? መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል። ባይዘው መጽሐፍ
እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምን ሰራለሁ? እንደፈለጋችሁ ድናችኋል ኃጢአት ስሩ ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ ማን ነው ያለው? ስራስ ቢባል ማን ነው የሚሰራው እዚህ ሀገር? ማን ነው የጽድቅና የቅድስናን ህይወት የሚኖረው? ቢ ኬርፉል ጋይስ። ክርስትና ማለት ደሃ ማብላት አይደለም፣ መኖር ነው። ኢየሱስን መስሎ መኖር። ምን ኃጢአትና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ቴዲዬ፣ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስካር ራስን መግዛት። ስራ ማለት ደሃ ማብላት አይደለም። እሱ አይደለም ስራ። መጀመሪያ ስራው ራስን መጠበቅ ከኃጢአት። የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል። አየ ኢየሱስን አውቀዋለሁ እንደፈለግ ሆኜ በአመት አንዴ ደሃ ብልቼ አይሰራም። ኢየሱስን የምታውቅ ከሆነ በጽድቅ መመላለስ፣ መጨከን። ማን ነው የሚያስጨክን? የእግዚአብሔር ጸጋ። ከዛስ ሚላል መሰለ ጳውሎስ ራሳችንን በመግዛትና በጽድቅ እግዚአብሔርን በመሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆነውን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ። እኔ አይደለሁም መጽሐፍ ነው ያለው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ቅድም የጠቀስኩልህ በጣም ነው ወደ ኢንተክስ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየት ነው የምታደርጉት? በክርስቶስ ኢየሱስ ስለተፈጠርን። ስራ ለምንድን ነው ማሰሩት? ስራ አረ ስራ ውድኛለሁ ብላችሁ አረ ስራ። ሃይማኖቱ ዓለም ከሚሰነዘሩ ሐሳቦች መካከል አንዱ ስራ ሮሜ 4:13 እናንተ እስቲ ደስ ነው የሚለኝ ጥቅስ ሮሜ ምዕራፍ 4 ቁጥር 13 ስራ ምንድን ነው? ስራ ድኛለሁ ብለህ እንዳልክ አንተ ትላንት ጴንጤ ሆነ ድኛለሁ ብለህ እንደፈለግህ ትሆናለህ። ስራ የለም። ስራ ምንድን ነው? ኢየሱስ ጌታ ነው። ሮሜ 4:4 እናንብብ ቅዱሳን። ክብር ለኢየሱስ ይሁን። ሮሜ 4:4 ለሚሰራ እኔ አይደለም ጳውሎስ ነው ያለው ቴዲ ለሚሰራ አለ። እሺ ሪንግ ላይት ኢየሱስ አወራ እስቲ ተቋረጣትና ለሚሰራ ይላል። እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን እንደ ጸጋ አይቆጠርልና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚሰራ ምንድን ነው? ደሞዝ ነው ስራው። ለማያምንስ ጽድቁ ማመኑ ጽድቅ ሆኖ ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና። አረ ጳውሎስ ያማል እንዴ? ያልጾማል ይጾማል። እንዴት ነው ተጠቀለለም የምንገባው? በእርሱ ስራ። አረ እባክህ ገዳም ሄደዋል በእርሱ ስራ። አረ መከራቸውን በልተዋል እባክህ እንደው ለመዳን ብሎ መከራ ይከፈላሉ። ተጠቅለለን ምንድን ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ 4:4 ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል ቅድም ወንድማችን ስራ ብሏል። ኦኬ ስራ ምንድን ነው? በወንጌላውያን አማኞች በእኛ ስራ ምንድን ነው? መጽሐፍ የሚለውን ነው፣ እኛ አይደለም መጽሐፍ ነው ያለው። ባይዘው ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበው አይደለም፣ እዚህ መጽሐፍ ላይ ነው ያለው። ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን፣ ስለሚጠቅመን አንዳንድ ነገሮችን። ለመዳን ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። ለሚሰራ ደሞዝ እንደ ዕዳ ነው። ወንድማችን ፈለገ ለሚሰራ ስራ ለሚወዳው ደሞዝ እንደ ዕዳ ነው።
እንጂ እንደ ጸጋ አይቆጠርልትም። ስራ ሰራለው ካልክ እንደ ዕዳ ይቆጠርላል። እንደ ጸጋ አይቆጠርልህም። ነገር ግን ለማይሰራ ለእንደኔ አይነቱ ኃጢአተኛ ለመዳን ምንም ላላዋጣ ትላንት በርኩሰት በብዙ ኃጢአት ሲመላለስ የነበረ እንዳልካቸው ዘነበ የሚባል ሰውዬ ኢየሱስ ባይደርስለት ኖሮ አብቅቶለት ነበረ ሰውዬ እንዳልክ ለሚባል ኢየሱስ ነው ባይዘው ሰው ያደረገኝ። በእውነት እዚህ ውስጥ ካላችሁ ኢየሱስ ባይደርስልኝ ሞቻለሁ የምትሉ ሰዎች አሜን በሉ። እኔ ኢየሱስ ደርሶ ነው ሰው ያደረገኝ። ክብር ለኢየሱስ ነው። እና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማያምን እምነቱ ጽድቅ ሆኖ መጽሐፍ ሲናገር ቢላል መሰለ ቴዲ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ተጨማሪ ጥቅስ እንዳልካምጣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ኢየሱስ ጌታ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 እንደዚህ ይላል። የትእዛዛት ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። ከምንድን ነው የሚወጣው ይሄ ስራ? ከእምነት። ለምንድን ነው ጴንጤዎች የምትጾሙት? ስለዳንን። ጴንጤዎች ለምንድን ነው የምትሰግዱት? ስለዳንን። ለምንድን ነው በሳምንት 3 እንዳልክ ቸርች የምትሄደው ካልከኝ፣ ለምሳሌ እኛ ቸርች ፕሮግራም አለ። በዚህ አጋጣሚ ይቅርታ፣ እሑድ ፕሮግራም አለ፣ ሰኞ አለ፣ ሮብ አለ። ሮብ የብርሃን ደብዳቤ አለ። ሰኞ ከ10 ሰዓት ተኩል ጀምሮ መንፈስ ቅዱስ ባቀበለን ርዕስ እንማራለን። ረጅም ሰዓት ጸሎት አለ። እሑድ መደበኛ ቤተሰብ ፕሮግራም አለ። ቅዳሜ ወጣቶች ፕሮግራም አለ ከ12 ሰዓት ተኩል ጀምሮ እና በሳምንት 4 ምን ሆነ እንዳልክ ቸርች የምትሄደው? ስለዳንኩ። ለምንድን ነው የምትዘምረው? ስለዳንኩ። ለምንድን ነው የምትለው? ኢየሱስ የምትለው ለምንድን ነው የምትዘምረው? ስለዳንኩ ገብቶኝ። ይሄ ወንጌል ብርሃን ነው። ቴዲዬ 2 ደቂቃ ብቻ ስጠኝ፣ 2 ደቂቃ። አንዳንድ ሰዎች ከሰሞኑ ነገር ጋር ተያይዞ አጭር ነገር ላወራ። ኢየሱስ ጌታ ነው። ካበዛው በጣም ይቅርታ፣ 2 ደቂቃ ብቻ። ሰሞኑን ቴዲ ከአንተ ጋር በነበረኝ ቆይታ ወንጌል ብርሃን ነው ብያለሁ። ታስታውሳለህ? የአንተ ኢየሱስ ከሌላው በምን ይለያል ብለህ እኔ ጋር ብርሃን ነው ብያለሁ። አዎ። እና አንዳንድ ሰዎች በራልኝ፣ አቶ በራልኝ፣ ወይዘሮ በራ ብዙ ነገር እያላገጡ ነው። እግዚአብሔር ብርሃን እንደሆነ ብዙ ሰው አላወቁም። መጽሐፍ ሲናገር እግዚአብሔር ብርሃን ነው ለእኛም በራልን ይላል። እና ብርሃን የሚለው አማርኛ ሃይማኖተኛ ታውቃለህ፣ ኢየሱስ ላይ ይዋሻል፣ አይወደውም ኢየሱስን። ኢትስ ኦኬ አንድ ቀን ሲበራላ እኔም ስለምጠላው ስለነበር ኢየሱስን በሃይማኖት ካባ ተሸፍኜ ይህንን ወንጌል የሚሰብኩትን ሳሳድ ስለከረምኩ እኔም በርቶልኝ ነው አባቴ። ኢየሱስ ጌታ ነው ሲሉ አሜን አልልም ነበር። እንዴት ከጴንጤ አፍ ኢየሱስ ጌታ ነው ይባላል ብዬ ስቀውጥ የነበርኩ ሰው ነኝ። ግን ብርሃን ነው። እኔ ወንጌል ብርሃን ነው አይደለም። ምንድነው ብርሃን ነው የምትለኝ እንዳልኩ 2 ደቂቃ በጣም አጠር አድርጌ ልናገር። ምንድነው ብርሃን ነው 10 ብርሃን ትላለህ። ብርሃን ያማል እንዴ ሚሉ ሰዎች አሉ። ማቴዎስ 16 ከቁጥር 16 ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ከ13 ልጀምር። ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎችን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ኢየሱስ ደቀ መዛሙርቱን ፊልጵዎስ ቂሳርያ የሚባል ሀገር ወሰዳቸው። ፊልጵዎስ ቂሳርያ ቴዲ የአሕዛብ ሀገር ነው እና የጣዖት ከተማ ነው። ለምንድን ነው ኢየሱስ ጣዖት ከተማ የወሰደው? ሰዎቹ አይሁዳውያን ናቸው። እንሂድ ሲሉ ይከተሉታል። በዚህ አጋጣሚ ወንጌል ልመስክር እና ይዟቸው ይሄዳል። እና ይዟቸው ሄደና ከፍታ ተራራ ቦታ ላይ ነው። ፊልጵዎስ ቂሳርያ የሚባለው ሰፈር ያ ተራራ መንደር ነው። ክብር ለኢየሱስ። ይዟቸው ሄደና ሰዎች የሰው ልጅ ማን ይሉታል አለ። አሁን መረጃ ነው የጠየቀው ኢየሱስ። የመጀመሪያው ጥያቄ ወንጌል ብርሃን ነው አይደለም። አሁን እዚህ ጋር የምናወራው ጥያቄ ጠይቃቸው። ሰዎች የሰው ልጅ ማን ይሉታል? መረጃ ንገሩኝ። ማን ነው የሚሉኝ እኔን? እንግዲህ 3 ዓመት አብረን ቆይተናል። አዎ እንግዲህ ይሄ መጽሐፍ ሲጻፍ የታሪክ ምሁራን እንደሚናገሩ ከሆነ ኢየሱስ ሊሰቀል ወደ 2 ወር ገደማ ይቀረዋል። ጥቂት ጊዜ ነው የቀረው። የመጨረሻ ጥያቄያቸውን የጠየቀው ኦልሬዲ ተምረዋል። የቴዎሎጂ ተማሪ ናቸው። ኦልሬዲ ከኢየሱስ አንደበት ተምረዋል። ወንጌልን ከማንም አልሰሙ፣ ከራሱ ከኢየሱስ አንደበት ነው የሰሙት። እና ሊጠይቃቸው ፈለገ እና እኔን ማን ነው የሚሉት? ስለ አንዳንዶቹ አይ ኤልያስ ይሉሃል፣ ታምር ታበዛለህ፣ ባህር ላይ ትራመዳለህ፣ ደረቅ ግንባር ላይ ቱቱ ብለህ አፈር ታበጣለህ። ኤልያስ ደግሞ ታምራዊ ነብይ ነው። ፀሐይ እንትን ብሏል። የኤልዛቤልን ነቢያት አሏት። ታምራዊ ነገር ነው። ታምር ታበዛለህ ኤልያስ። አይ ኢየሩሳሌምን ባያ ጊዜ አልቅሳል። አዎ ኤርሚያስ ደግሞ አልቃሻው ነቢይ ተብሏል። እና ኤርሚያስ ይሉዋል አንዳንዶቹ።
አንዳንዶቹ ደግሞ መጥምቁ ዮሐንስ ይሉሃል። ስለ ባፕቲዝም ታወራለህ። ከዛ ከህግ መምህር ከነበረው ሰውዬ ጋር ከዋና ከመንፈስ ካልተወለደ ብላ አውርታልና ዮሐንስ ይለዋል። አንዳንዶቹ ደግሞ ከነቢያት አንዱ ይሉሃል ሲሉ ይሄ መረጃ ነው። ቴዲ ያየ ይሄ ሰዎች ማን ይሉኛል ነው መረጃ ነው። ሁለተኛው ግን መረጃ አይደለም፣ መገለጥ ነው። ለምን በለኛ እናንተስ አለ ኢየሱስ ዞር አለና፣ እናንተ 3 ዓመት አብራችሁን ቆይታችኋል። ታምር ሳረጋ አይታችኋል። ሽባ ሳራመድ አይታችኋል። የሞተ ጻድቃን አስነስቻለሁ አይታችኋል። ደረቅ ግንባር ላይ ይሄ ሁሉ ሳረጋ አብራችሁ ነበራችሁ። እናንተ ማን ትሉኛላችሁ? ትክክለኛ ጥያቄ ይሄ ነው። ኢየሱስን ሃይማኖተኞች ማን ትሉታላችሁ? በደንብ አዳምጡኝ። ቅድም ፈለገ ሃይማኖት ሲል ሃይማኖት ሃይመነ ነው ትርጉሙ። ትክክለኛው እምነት ማለት እንደሆነ የዘነበ ዘካርያስ ልጅ አልጠፋውም። ሃይማኖት ማለት የግዕዝ ቃል ነው። ትርጉም ሃይመነ ነው። ሃይመነ አመነ ወይም እምነት ማለት ነው ትርጉሙ። ወንድም ፈለገይ እምነት ማለት እንደሆነ ሃይማኖት አልጠፋኝም። እኔ የዘነበ ዘካርያስ ልጅ ግዕዝን ጠንቅቄ ነው የማውቅ። እሺ አንድ ጥያቄ አስጨርሰኝ። ልጨርስ ቴዲ አታውቅሽ እና እምነት ማለት ሃይማኖት ነው። ለምንድን ነው እንዳልክ ሃይማኖተኛ የምትሆነው ካልከኝ፣ ሃይማኖተኛ ኢየሱስን ይጠላዋል ስል በሃይማኖተኛ ካባ የተሰራ ከጀርባው የሚንቀሳቀስ ዲሞኒክ ስፒሪት አለ እያልኩ። ለምን? የማዳኑን ስራ ለኢየሱስ ብቻ ስለማይሰጥ። ዲሞኒክ ስፒሪት አለ ከሃይማኖት ጀርባ። ለምን? ኢየሱስ ብቻ ያድናል ስለማይል ሃይማኖት እንትናም ታድናለች ስለሚል። ለዛ ነው ሃይማኖት ኢየሱስን አይወደውም፣ ሃይማኖት አይወደውም ብለው ከሃይማኖት ጀርባ የሚንቀሳቀስ ዲሞኒክ ስፒሪት ኢየሱስ ላይ የሚዋሽ ኢየሱስ ብቻውን አያድንም እንትናም ተጨምሮ ያድናል የሚል ኢየሱስ ማንነት ላይ የሚነሳ ፋላሲ ከሃይማኖቱ ዓለም ስለሚነሳ የኢየሱስ ስጋና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖትን ስፒሪት ለዛ ነው ዲሞኒክ ምለው እንጂ ሃይማኖት ሃይመነ ወይም እምነት እንደሆነ ጠፍቶኝ አይደለም። እናውቀዋለን ግዕዙ። ኦኬ ተሸውደን አይደለም። ኢየሱስ ቆይ ልጨርስ። ኢየሱስ እናንተ ማን ትሉኛላችሁ ካለ በኋላ ጴጥሮስ ብድግ ብሎ የቀደሙ ሰዎችን ወሬ አይደለም የነገረው። እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ መረጃ ሰብስብ አይደለም ይሄን የነገርከው፣ ቴዎሎጂ ተምራ አይደለም ይሄን ያወራልኝ፣ የሆነ ነገር ብላ አይደለም ያወራልኝ፣ ያው አባቴ ነው የነገረ። ምን አለው መሰለ ኢየሱስ ጴጥሮስን ካለው በኋላ በሰማይ ያለው እርሱ ገለጠልህ እንጂ አው ይሄንን ኢየሱስ የእግዚአብሔር ልጅ ነው የሚለው ነው ተምራ አላወቅም፣ አጥንታ አላወቅም። you are not theologians። በጣም የቆየህ የቤተ እምነት ሰው አይደለህም። እንዲሁ አልመለስክልኝም። አው ብርሃን ነው ይበራል። ስለዚህ ኢየሱስ የእግዚአብሔር ልጅ ክርስቶስ ነው ለማለት ብርሃን ያስፈልጋል ማለት ነው። ተባረክ። ኦኬ በዚህ አጋጣሚ 3500 ሰዎች አላችሁ። አንድ የወዳጄን ጋዜጠኛ ኤልያስ መሰረትን ሚዲያ በዚህ አጋጣሚ ላስተዋወቅ ንገርልኝ ስላለ፣ መሰረት ሚዲያ እንደምታውቁት በሀገራችን ሚዛናዊ የሆኑ መረጃዎችን የሚያቀርብ ሰው ነው። ለሪፖርተሮች፣ ለኤዲተሮች፣ ለብዙ ሚዲያ ሰዎች ይከፍል ነበር ከኪሱ እያወጣ። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ሚዛናዊ የሆኑ መረጃዎችን የምታደርጉ ሲጥር ነበር። አሁንም እየሰራ ያለ ነው። እኔ ቴሌግራም ላይ ፖስት አድርጌያለሁ። ሊንኩን ፒን አድርጌዋለሁ። ገብታችሁ ሰብስክራይብ አድርጉ። መሰረት አንድ ጥያቄ ከዛ እንሰማበታለን። ጥያቄ ምንድነው? ኤርሚም ስላላወራ ለሱ ምድል ጋይዝ እኔ ጋር ያላችሁ ኮፒ ሊንክ አድርጉ ፕሊዝ። ኮፒ ሊንኩን አንዴ 10 ሺህ አስገቡ። እኔ ጋር ያላችሁ ሰዎች ኮፒ ሊንኩን አፍጥኑት። ተባረኩ። ኤርሚ ይቀጥል። ኤርሚ ያውራ። ቴዲ ኦኬ። አይ ወደ ለአንተ አንድ ጥያቄ ልጠይቅህ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ይሄ ወንድሞቼ ናቸው። የኦርቶዶክስ እምነት ተከታዮችና የፕሮቴስታንት እምነት ተከታይ ነው እንዳልክ ፈለገና ኤርሚ የኦርቶዶክስ እምነት ተከታይ ናቸው። አሁን እኔ ፖለቲካ አላቆም ስለሆነ የዓለም ነገር በቃኝ፣ ወደ ዘላለማዊ ህይወት መምጣት ፈልጋለሁ። እናንተ የምታምኑትን እናንተ አምናችሁ የተከተላችሁትን ወንጌል ስበኩኝና ከዘላለም ሞት ወደ ዘላለም ህይወት ልምጣ ነው ጥያቄ እና እያስረዱኝ ነው ወንድሞቼና ያመኑትን እየነገሩኝ ነው። እንደ ማንኛውም ሰው ጥያቄ አለኝ፣ ጥያቄውን ጠይቃለሁ ማለት ነው። የገባሁት በፕሮግራም ነበር፣ ለሌላ ፕሮግራም ነበር። እግረ መንገዴን ኤርሚ ስለመጣ ያው እግዚአብሔር ወደዚህ ወስዶ ሊሆን ይችላል። ስለዚህ እግዚአብሔር የተመሰገነ ይሁን። አይዶን ማንን አድምጣችሁ ምን እንደምታገኙ ፍርዱ ለእናንተ ልተው። እኔ አድማጭ ተመልካቾቼን በጣም ነው ማከብረው እውነት ለመናገር ቢኮዝ ይመረምራሉ፣ ያውቃሉ፣ ይመዝናሉ። ማን ምንድነው የሚናገረው
ማን እንዴት ነው የሚናገረው የሚለውን እንግዲህ ለአድማጭ ተመልካቾች እንተውና እንዳልክ አንተን አንድ ጥያቄ ልጠይቅ። ስለዚህ አሁን ፈለገ ኢየሱስ ክርስቶስን መቀበል የመጀመሪያው ነገር ነው። ከተቀበልክ በኋላ ግን ስራ አለ ብሎኛል። ቺዝ ተቀብያለሁ ብለህ ዝም ብለህ ከዚህ ቀደሙ ህይወት አትመላለስም። ስራ ይጠበቅባል። አንተ ደግሞ ያለ ምንም ስራ ነው ኢየሱስ ክርስቶስን ስራ አይጠይቅም ብለሃል። አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ አውቶማቲካሊ ወደ ዘላለም ህይወት ይገባል ማለት ነው። ስራ አይጠበቅበትም። እስኪ አስረዳ። አዎ መጽሐፍ ሲናገር ለሚያምኑት በስሙ ለሚያምኑት ለተቀበሉት ሁሉ ግን ነው የሚለው መጽሐፍ። ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ልጅነት ስልጣን ተሰጣቸው ስለሚል እኔ አሁን እማምነውን የቤተ እምነት እኔ በፕሮቴስታንት ቤተ እምነት የሚታመነውን አንድ ነገር ልንገርህ። ያመነ ሰው ስራ መስራት አለበት። ሲጀመር የኢየሱስ ተከታይ ሆነ ክለብ ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ውሸት ሰፈር ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ እርኩሰት ሰፈር ምን ትሰራለህ? ስራ ይጠበቅባል። ስራ የምትሰራው ግን ለመዳን አይደለም፣ ስለ ዳንክ። ኢየሱስን የሚከተል ሰው ኢየሱስ ያደረገውን ማድረግ አለበት። የኢየሱስ ፉት አለ፣ የተራመደበት መንገድ አለ። የጽድቅ ህይወት፣ የቅድስና ህይወት፣ ኃጢአተኝነትና እሺ ላንብብልህ ዕብራውያን ምዕራፍ 12 ቴዲ ላንብብ። ኢየሱስን እንድናይ መጽሐፍ ስለሚያዝ ኢየሱስን እንድናይ ዕብራውያን ምዕራፍ 12 ኢየሱስ ጌታ ነው። ምዕራፍ 3 በነፍሳችሁ ዝላችሁ እንዳትደክሙ አለ ጳውሎስ። ዕብራውያን ተደራሰ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን። አየህ አሁን እኛ የኢየሱስ ተከታይ ነን። ስለዚህ የኢየሱስ ተከታይ ሆነን በኃጢአት ሰፈር ላይ ኃጢአትን እምቢ ብለን ጸንተን መኖር ነው ትልቁ ከክርስቲያን የሚጠበቀው ስራ። ድሃ ታበላላችሁ ወይ? ኦፍኮርስ። ለምንድን ነው ድሃ ስታብለው አገር እያዝልኝ ማትሉት? የግብዝ ድሃ ምገባ ፕሮግራም ስለሌለው ጴንጤ። ለምንድን ነው የተቸገረ ስትረዱ ማታሳዩን? የግብዝ እርዳታ ፕሮግራም ጴንጤ ስለሌለው። ለምንድን ነው ሰው ሐኪም ቤት ሄዳችሁ ስጠይቁ ቪዲዮ ማቀርጹት? ግብዞች ስላልሆነ። ታረጋላችሁ በደንብ። ለምን? በሰማያት የማይ አባታችን አለ፣ በስውር ስለሚከፍለን ነው ይሄን የምናደርገው እንጂ አንድም ጴንጤ መጣ ቅድስና የለም። ስለ ቅድስና ማናው ስለ ስራ እናውራ ከተባለማ ጴንጤ ነው የሚሰራው፣ ጴንጤ ነው የሚሰራው። ግን ስራ እንሰራለን ተብሎ አይኮፈስም። ስራ የምንሰራው የኢየሱስ ተከታይ ስለሆነ ነው። አሁን እንዳልክ ጥሩ ሆኖ ካየ ቴዲ የኢየሱስ ተከታይ ስለሆንኩ ነው። መጥፎ ሆኜ ካየስ የኔ ነው መጥፎነት። ምናልባት በኃጢአት ደክሜ ካየኝ መንገድ ላይ ቴዲ ስሳሳት ካየኝ እኔ ነኝ። ጥሩ ነገር ሳረግ ካየኝ በእኔ ውስጥ ያለው ኢየሱስ ነው ያንን ማለት። አንድ ጥያቄ አሁን ለምሳሌ መንፈሳዊ ዓለም ሳይገባቸው በዓለም ያሉ በጣም ማቃቸው በጣም ጥሩ ሰዎች አሉ። ቴዲሻ ይቅርታ እንደ ሀሳብ ጥያቄን ጨርስና ከዛ በኋላ እኛ እያንዳንዳችን ለተነጋገርነው ንግግር አንዳችንን ጥያቄ መጠየቅ ያለብን ይመስለኛል። ምክንያቱም እንዳልክ የነገረህን የነገርኩህን እድሜ የነገረህን ነገር ትክክለኛነቱን ልታረጋግጥ የምችለው በጥያቄና መልስ ነው። ለምሳሌ አሁን እኔ እዚሁ ቁጭ ብዬ በቋንቋ ስህተት ለምሳሌ አግኝቻለሁ። ትክክለኛነቱ ከዚህ ነው የሚረጋገጠው፣ በጥያቄና መልስ አይደለም። ፈለገኝ እዚህ ላይ ሀሳቤ ሊጨርስ ፕሊዝ። ፈለገኝ ወንድሜ ሀሳብ ነው፣ እኔ ልወስን አይደለም ሀሳብ። ፈለገኝ ቆይ፣ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታስብ። እኔ ሚዩት አደረገው ችግር የለም። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን መረጋገጠው እዚህ በጣም እንዳልክ ሀሳቤ የሆነ ነገር ሁሉ አንዴ ቆይ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይልብኝ ነው ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ልጨርስ። ሀሳቤን ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለው። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰለህ ቴዲሻ፣ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለህ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተም ብለን ስለሆነ የመጣ ነው ለስልክ ስታወያይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲሉታል ይወልይ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ የምንል ከሆነ ማንጠይቀው ከሆነ
የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ? ኦኬ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ኦኬ ቴንክ ዩ። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። እዚህ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀን ነው እንጾም ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ፣ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶችን ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ። አይኖ እንዳልክ አዲስ አማኝ ነው፣ ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን እንጠይቀዋለን። ካልሆነ ግን ጥያቄ ባይቀበልም እንደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላየሁት ትምህርት ብቻ ሳይሆን እስከበት ልክ ታስረዳኛለህ። ለምሳሌ ወደ ቀላል ጥያቄ ነው፣ የምድራችን ቀላል አማርኛ ነው የተጠቀምኩት። ሰው ወደ ዘላለማዊ ሕይወት ሊመጣ የሚችለው እንዴት ነው? የገባችሁን ወንጌል ንገሩኝ። እኔ በዓለም ያለው ሰው ይሄን የምታደርጉልኝ እንጂ ፈለገን መናገር ፈለገ እሱ መናገር ግን ለእኔ ስታስረዳኝ የግድ ፈለገን አንደርስቲሜት ማድረግ የለበትም፣ እሱ አንተን ማድረግ የለበትም። ያለህበትን አንተ የተረዳኸውንና የገባህን ወንጌል ነው የምታስረዳኝ ለእኔና ለእኔ መሰሎች ማለት ነው። ይሄ አይ ቲንክ ቀላል ይመስለኛል። አይ ዱ ዳት ያንን አድርጌዋለሁ በእኔ በኩል ቴዲ በረዳኝ መጠን መንፈስ ቅዱስ። ሌሎቹ ይስበኩ ስለ ኢየሱስ። ሁለቱም ወደ ኤርሚ ልምጣና እኔና ኤርሚ ቅድም ረጅምም ስላወራን ኤርሚ አይ ዶንት ቲንክ ከ8 ደቂቃ በላይ ይወስዳል ብዬ አላስብም። ኤርሚያችን ቀሪው ደቂቃ አንተ ነው። ሚዩት ነህ። ለኔ ትሰማለህ? ለኔ አይሰማኝም። አሁን ከፍተህ እንደገና ዝጋው። አውራስ ቴሪ ምናልባት ኤርሚ ሚዩት አድርገው ከሆነ አንተ ጋር እሷን ክፈታት። የስፒከር ምልክት አለች። ይሰማላ? እሺ ወንድሜ ቴንክ ዩ። እሺ ደስ ብሎኛል ስለተገናኘን። አክቹአሊ እኔ እዚህ ቦታ ብዙ አይመጠነኝም። እኔ ግን ያው አይመጠነኝም ስል ከምን አንፃር ነው